የኢትዮጵያ የሙዚቃ ታሪክ በአንድ ጀንበር ተቀይሯል። የጥበብ ሥራ ወይስ የፖለቲካ መሬት መንቀጥቀጥ? የአገሪቱ የሙዚቃ ንጉሥ ቴዎድሮስ ካሳሁን ቴዲ አፍሮ የቶሪካ የተሰኘውን 18 ትራኮች የያዘ አዲሱን አልበሙን ይፋ ባደረገ በጥቂት ቀናት ውስጥ በአገሪቱ የጥበብ ታሪክ ታይቶ የማይታወቅ ከፍተኛ የፖለቲካ ትኩሳት ተቀስቅሷል። የአልበሙ ስኬት ያስደነገጠው የሚመስለው የመንግሥት የጸጥታ መዋቅር በአርቲስቱ ዙሪያ ባሉ የቅርብ ሰዎች ላይ መጠነ ሰፊ አፈሳና የእስር ዘመቻ ከፍቷል። ዛሬ በዝርዝር የምናያቸው መረጃዎች ድምፃዊው ለደህንነቱ ስላለው ስጋት፣ ስለተከፈተበት የተቀናጀ የስነ ልቦና ጦርነትና ቤተሰቦቹ ሀገር ጥሎ እንዲወጣ እየመከሩ ስላለው አሳሳቢ ሁኔታ ይሆናል። አያይዘንም በዚህ 2-3 ዓመት ውስጥ ስራቸው ለሕዝብ እንዳይደርስ የተደረጉና እስር ቤት ውስጥ ለቀናትና ለወራቶች አሳልፈው ስለወጡ አርቲስቶች እናወጋለን። ይህን ቪዲዮ እስከ መጨረሻው ተከታተሉት፣ ምክንያቱም የቴዲ ዕጣ ፈንታ የሁላችንም የጥበብ ነፃነት ጥያቄ ነው። ቴዲ አፍሮ አዲሱን አልበሙን ለሕዝብ ካበረከተ ገና ጥቂት ቀናቶች ቢቆጠሩም ስራው ግን በሚያስገርም ፍጥነት በኢትዮጵያ የሙዚቃ ታሪክ ውስጥ የነበሩ የሪከርድ መዝገቦችን በሙሉ ሰባብሮ ጥሏል። የአልበሙ ተጽዕኖ ከሀገር ውስጥ አልፎ ዓለም አቀፍ የዲፕሎማሲ ማህበረሰቡን ጭምር ጉድ አሰኝቷል። ለዚህ ትልቅ ማረጋገጫ የሚሆነው አንጋፋው አሜሪካዊ ዲፕሎማት አምባሳደር ቲቦር ናጅ የሰጡት አስተያየት ነው። አምባሳደሩ ቴዲ አፍሮ በሙዚቃ ስራዎቹ ለኢትዮጵያ ፖለቲካ ውስጥ ያሉ ክፍተቶችና ውድቀቶችን በድፍረት ለመተቸት ላሳየው ቆራጥነት ከፍተኛ እውቅና ሰጥተውታል። ሙዚቀኞች ከጋዜጠኞች ወይም ከፖለቲካ ተንታኞች በተሻለ ሁኔታ እውነትን ለስልጣን ባለቤቶች በመንገድ ረገድ እጅግ ውጤታማ ናቸው ሲሉ የአርቲስቱን መልእክት በጥሞና እንዲያደምጡ ጥሪ አቅርበዋል። ይህ የሚያሳየው የቴዲ ስራ ተራ ዘፈን ሳይሆን የሀገር ድምፅ መሆኑን ነው። የአልበሙ መልእክቶችና የህዝቡ ድጋፍ ያስደነገጠው መንግስት አርቲስቱን በቀጥታ ከመንካት ይልቅ በዙሪያው ያሉትን የስራ አጋሮች በማሰርና በማስፈራራት ለማዳከም የተቀናጀ ኦፕሬሽን ጀምሯል። የቴዲ አፍሮ ምክትል ማናጀርና ይፋዊ ቃል አቀባይ የሆነችው ማህሌት ሰለሞን አትላስ አካባቢ ከሚገኝ ሆቴል ውስጥ በ6 የፌዴራል ፖሊስ አባላት በቁጥጥር ስር ውላለች። በትውልድ ኢትዮጵያዊት በዜግነት ኦስትሪያዊት የሆነችውን ይችን ቁልፍ የሥራ አባል በዚህ መልክ ማሰር ጉዳዩን ዓለም አቀፋዊ የሰብአዊ መብት ጥሰት ገጽታ ሰጥቶታል። የቴዲ አፍሮ የረጅም ዘመን የቅርብ ወዳጅና የዘወትር የስቱዲዮ አጋሩ የሱፍ ያሲን ከገንዛ ቤቱና ከቤተሰቡ ፊት በፌዴራል ፖሊሶች በኃይል እየተደበደበ ተወስዷል። የሱፍ ከቴዲ ጋር በየቀኑ አብሮ የሚውል የልብ ጓደኛው በመሆኑ እርምጃው በራሱ በአርቲስቱ ላይ የተቃጣ ቀጥተኛ የስነ ልቦና ጫና እንደሆነ ተንታኞች ይገልጻሉ። በታዳጊዎች ላይ የተፈጸመው የሽብር ክስ የሚገርመው እስሩ አርቲስቶችን ብቻ ሳይሆን ተራ አድማጮችን የሚያካተተ መሆኑ ነው። የ12ኛ ክፍል ተማሪ የሆኑ ታዳጊዎች የቴዲ ሙዚቃ በቤታቸው በመክፈታቸው ብቻ ከአልሻባብ ጋር ሽብር ልትፈጽሙ ስትሉ ተይዛቸዋል በሚል አስቂኝ ክስ ከፍቶባቸው በመንግስት ሚዲያ እንዲለቀቅ ተደርጓል። ወላጆች በታዳጊ ልጆቻቸው ላይ እየደረሰ ባለው ግፍ በምሬት እየጮሁም ይገኛሉ። በአሁኑ ሰዓት በመንግስት ቁጥጥር ስር ባሉ ሬዲዮና ቴሌቪዥን ጣቢያዎች የቴዲ አፍሮ ስራዎች እየተሰራጩ አይደለም። ብቸኛውና የቴዲን ስራዎች በድፍረት በሬዲዮ እያስተላለፈ የሚገኘው ሰይፉ ፋንታሁን ብቻ ነው። ሰይፉ ላይ በሚገባበት ጊዜ ብዙ አድማጮች የቴዲን ዳስጣልን እንዲከፍት በኮመንትና በአስተያየት ቢያስጨንቁትም ዳስጣልን ትቶ ሌሎች የቴዲ ሙዚቃዎችን ያለምንም ፍራቻ እያሰማ ይገኛል። ቴዲና ሰይፉ ጸብ ናቸው፣ በመካከላቸው መግባባት የለም እየተባለ በሚወራበት ጊዜ ላይ ሌሎች የሬዲዮም ሆነ የቴሌቪዥን አዘጋጆች እጃቸውን ሲሰበስቡ ሰይፉ ስራውን እያሰማ መገኘቱ ለዚህ አጋርነቱ ትልቅ ምስጋና ይገባዋል። ከእያንዳንዱ ብርቱ ወንድ ጀርባ አንዲት ጠንካራ ሴት አለች የሚባለው አባባል አመለሰት ሙጨን በትክክል ይገልጻታል። አመለሰት ባሏን ለማስደሰትና የተለፋበትን አልበም ስኬታማ እንዲሆን ብዙ ርቀትን ሄዳለች። አልበሙ እንደሚወጣ ከተነገረበት ቀን ጀምሮ በኢንስታግራም ገጿ ላይ ስለ ቴዲ አልበምና ስለ ቴዲ አፍሮ በቀን ውስጥ ከ10 በላይ ስቶሪ ታደርጋለች። በተለይ ከሰዋሰው ሚዲያ ጋር ያደረገው ውል ሲቋረጥና መንግስት ጋዜጣዊ መግለጫውን ሲሰርዘው አመለሰት በአንድ ቀን ውስጥ ከ70 በላይ ኢንስታግራም ስቶሪዎችን ሳትሰለች ማጋራት ቀጥላለች። በስሙ የቲክቶክ አካውንት ከፍታ ማኔጅ ለማድረግ በዩቲዩብ ቻናሏ ስለሱ ማውራትና አልበሙን ማስተዋወቅ ላይ ከፍተኛ ጊዜዋን ሰጥታለች። አልበሙ ከወጣ በኋላ ጭራሽ የቅርብ ሰዎቹ እየተለቀሙ መግባት ሲጀምሩ አመለሰት ወደ ኋላ አላለችም። አሁንም በኢንስታግራም ገጿ በየቀኑ የቴዲን አልበም በማስተዋወቅ ተጠምዳለች። በትክክልም ለባሏ ዘውድ መሆን ችላለች። በዚህ መንግስት ጥበበኞችና የጥበብ ስራዎች መታፈን የጀመረው ዛሬ በቴዲ አፍሮ አይደለም። ከዚህ በፊትም በርካታ ስራዎች ታፍነዋል፣ አርቲስቶችም ታስረዋል፣ ለስደትም ተዳርገዋል። ግርማ ያለው ድምፃዊ ዳኘው አለ ስራዎቹ እንዳይሰሙ ከተደረጉ በኋላ በተደጋጋሚ ጊዜ ለስር ተዳርጓል። በመጨረሻም ወንድ ልጅ ቆረጠ የሚለውን ዘፍኖ ከሀገር ላይ መለስ ወጥቶ ሄዷል። አማኑኤል ሀብታሙ እብደት በብረት የተሰኘውን ባለ አንድ ሰው ቲያትር በብሔራዊ ካቀረበ በኋላ ቲያትሩ እንዲቆም ተደርጎ እሱና የቲያትሩ ደራሲ እንዲሁም ዳይሬክተሩ ለስር ተዳርገው ነበር። ይህ ቲያትር ሙሉ በሙሉ በማለት ደረጃ የሚያጠነጥነው የዚህም መንግስት ስርዓት መቃወም ላይ ነበር። አዜብ ወርቁ የባልደረቦቿን መታሰር በመቃወም በቲያትር ርዕስ የሚደነግጥ መንግስት ብላ በመጻፏ እሷም የጓደኞቿ ዕጣ ፈንታ ደርሷት ነበር። ለስርም በቅታለች።
ምስራቅ ተፈራ የግጥም በጃዝ አዘጋጇ ምስራቅ ተፈራም በአርቲስት ቴሌቪዥን ላይ ሀገር የሚሸቱ የኪነ ጥበብ ስራዎችን አዘጋጅታ ታቀርባለች። በአንድ ወቅት መንግስትን በግጥም በመተቸቷ የእስር ቤት ህይወትን እንድታጣጥም ተገዳለች። ግሩም ዘነበ በሀገራችን የአንድ ሰው ቲያትር ፈርቀዳጅ እንደሆነ የሚነገርለት ከሀገር ውስጥ እስከ ሀገር ውጭ ከዚህ መንግስት በፊት በነበረው ስርዓት ላይ እየተዘዋወረ ሰርቶ ነበር። በዚህኛው ስርዓት ግን የያዩ ፈንገስ ቲያትር በድንገት እንዳይታይ ተደርጎ ተዋናያኑ ግሩም ዘነበ ብዙ እንግልቶች ደርሰውበታል። በብዙዎች ዘንድ መነጋገሪያ የነበረው ምን ልታዘዝ ድራማ ሲታይ ከቆየ በኋላ መንግስት ዙሩን አከራችሁት በማለት እንዳይታይ እንደከለከለው የዚህ ሳታየር ሲትኮም ተዋናያኖች በቃለ መጠይቃቸው ተናግረዋል። በርካታ ጋዜጠኞች እንደታሰሩ ሲነገር ይሰማል። የተዘጉ የቴሌቪዥን ጣቢያዎችም እንዳሉ የተረጋገጠ እውነት ነው። አሻም ቴሌቪዥን ለዚህ ምስክር ሆኖ መቅረብ ይችላል። አሁን ላይ ያለው ሁኔታ እጅግ አሳሳቢ ደረጃ ላይ ደርሷል። ይህ ተከታታይነት ያለው የስር እርምጃ ተራ የህግ ማስከበር ሳይሆን ሆን ተብሎ ቴዲ አፍሮን የጥበብ ስራ ለማክሸፍና አዲስ አልበሙን ይዞ ወደ ህዝብ እንዳይወጣ ለማደናቀፍ የታለመ እንቅስቃሴ ነው። በዙሪያው ያሉት ማናጀሩና የቅርብ ወዳጆቹ መታሰራቸው ለድምፃዊ ደህንነት ከፍተኛ ስጋት ፈጥሯል። ከአርቲስቱ የቅርብ ሰዎች በደረሰ መረጃ መሰረት ሁኔታው ከቁጥጥር ውጭ እየሆነ በመምጣቱና በድምፃዊ ላይ የሚደርሰው አደጋ እየጨመረ በመሆኑ ቴዲ አፍሮ ለጊዜው ለደህንነቱ ሲል ከሀገር ወጥቶ ስራዎቹን በሰላም እንዲቀጥል ጓደኞቹና ቤተሰቦቹ በጽኑ እየመከሩት ይገኛሉ። ቴዲን ለሚወዱትም ሆነ ለሚጠሉት ሰዎች የአልበሙን መልእክት ትልቅ አጀንዳ ሆኗል። ህዝብ የተደበቀና የታፈነ ስሜታችን ገለጸልን ብሎ እፎይታ ቢሰማውም ለመንግስት ግን ይሰራ ሰላሙን ስጋት ውስጥ ስለከተተው የሚቻለውን ሁሉ እያደረገ ይገኛል። መንግስትና የመንግስት ሰዎች በበኩላቸው በጥበብ ሰውም ሆነ ጥበቡ ላይ አፈን አላደረግንም፣ አንድ የሙዚቃ ስራ ሊያደናግጠን አይችልም እያሉ ይገኛሉ። እናንተስ እየተፈጠረ ስላለው ነገር ምን ታስባላችሁ? መንግስት እንደሚለው ጥበብና ጥበበኞች አልታፈኑም ወይስ መንግስትን የሚቃረኑ ሁሉ ለስር ይዳረጋሉ? ከሁሉ በላይ ግን ቴዲ አፍሮ በአሁኑ ሰዓት ከሀገር መውጣቱ የተሻለ አማራጭ ነው ትላላችሁ? ሐሳባችሁን በኮሜንት መስጫው አጋሩን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ የሚጸጽተኝ እሱም በማወቅ እግዚአብሔር እና እኔ እሱን ያገናኘን ቀን ነው በጣም የሚጸጽተኝ፣ ባይሆን ደስ የሚለኝ። ምክንያቱም እንደዚህ ጨካኝ አንዳንድ ጊዜ እኮ የምትችለው መስሎ የሆነ ነገር ትሞክራለህ። ካልቻልክ እኮ በስነ ስርዓት ልክ እንደ ኃይለማርያም ደሳለኝ እኮ በቃኝም እኮ ማለት ጉብዝና ነው። አስበው እሱ ከመጣ ስንት ሰው እንዳለቀ። ምንም ወደኋላ የሚባል ነገር አይደለም። በስራዬ ደግሞ እመለሳለሁ ከእግዚአብሔር ጋር። ሙዚቃ ያው ተፈጥሬበታለሁ። አሁን ቴዲ ባወጣውም ኢቶሪካ አልበም ላይ በጣም ሰምቼዋለሁ ጊዜ ወስጄ። ማለት በቃ በደንብ ነው የተነፈስኩት። የውስጤን ነው ያደረገለው የሰራው። እንግዲህ ያው ቴዲ አፍሮ የአሁን ልጅ አይደለም፣ የቀደመ ነው፣ ከእድሜው በላይ የቀደመ ነው። በጥበቡ የሚገርም ነገር ነው። በቃ የሚገርም ነገር ነው። በተለይ ዳስጣል የሚለው ዘፈን ላይ ብዙ ነገሮችን ጽፏል። በዝምታ የተቀመጠው ህዝብ ቀስ በቀስ እየተበላ እያለቀ እንደሆነ፣ ስለ አዲስ አበባ ጉዳይ እውነት የአዲስ አበባ ነገር እንትን ይላል። አሁን ለምሳሌ ልንገርህ፣ እኔ አዲስ አበባ ልጅ ነኝ። 4 ኪሎ ነው ተወልጄ ያደኩት። ለምን ለማ ለምን እንትን ሆነ ምናምን ሳይሆን ግን የዛ ግፍ ነው የተደረገበት ህዝቡ ላይ። በጣም ብዙ ደስ የማይል ነገሮች ነው የተደረጉት። ቴዲ አፍሮ ሁሉን ነገር ነው የገለጸው። ምን ብዬ ልንገርህ ከምነግርህ በላይ ማለት ለሚስተው ቴዲ አሁን እንትን ያደረገው ምን መሰለህ? የጠቅላላ የኢትዮጵያ ህዝብን ድምጽ ነው ያሰማው። ድምጽ ነው የተናገረው። ብሶት ነው የተናገረው። ቴዲ እኮ የሞላለት ነው። ዝም ብሎ መኖር ይችላል። ራሱን አሳልፎ ቤተሰቦቹን አሳልፎ ለኢትዮጵያ ህዝብ የሰጠ ጀግና ነው። ምንም ጥያቄ የለውም። በቃ ምንም ጥያቄ የለውም።